በጣም ይገርማል። ይህ ከጀርባዬ ያለው ተራራ ሰሜን ሸዋን ያስታውሰኛል። ኢትዮጵያ ሰሜን ሸዋ በኢትዮጵያ ውስጥ ያለው ተራራ ከዚህ የሚደንቅ በጣም 10 እጥፍ የሚበልጥ ነው። በጣም ደስ ይላል። ሰላሙ፣ ጸጥታው ያለው አየሩ አቀማመጥ በጣም ይገርማል እና እዚህ ቤት ውስጥ እዚህ ቦታ ላይ ሆኜ ሳየው ቱሪስቱ በጣም ተደነቅኩ። ይህንን ገንዘብ ያትሙታል። ቱሪስቱ እንደ እብድ እየዞረ እየተደነቀ ያየዋል። በሀገራችን ያሉትን ታላላቅ ቅርሶች ያሉትን ታላላቅ የቱሪስትን ሊስብ የሚችሉ ነገሮች ለዓለም አውጥተን ማሳየት የምንችልበት አቅም እያለን ነገር ግን በምን ምክንያት እንደሆነ ባላውቅም ሁሌ ጥያቄ የሆነብኝ ነገር ነውና በምን ምክንያት እንደሆነ ባላውቅም አንተም አትበላም አንቺም አትበይም፣ አንተም አትጠቀም አንቺም አትጠቀም፣ እንዲሁ እንደተደረፈነ አብረን ተያይዘን እናልቃለን፣ አብረን ተያይዘን እንሞታለን፣ አብረን ተያይዘን እንጠፋለን የሚል አመለካከት አስተሳሰብ ነው ያለው። ሀብቱ ለህዝብ ነው፣ ሀብቱ ለኢትዮጵያ ነው። ለምን ይህንን ማሰብ አቃተን? ለምን ይህንን ማስተዋል አቃተን? አዝናለሁ። በጣም ነው ማዝነው። ወደ ሀረር ስንሄድ በሀረር መሬት ውስጥ ብዙ ከተሞች እንዳሉ አንድ ባለሙያ ነግሮኛል። ይህንን ቤት ሳይ ሀረር ትዝ ይለኛል። እነዚህ ቤቶችን ሳያቸው በጣሊያን ሮም፣ ናፖሊ የተለያዩ ከተሞች ላይ ደግሞ ስንመጣ በጣም ብዙ የሚገራርሙ የሚደናንቁ የድሮ ነገሮች አያለውና ወደ ሀገሬ ስንመጣ ከዛ የበለጠ ነገር አለን እና እንዳንበላ ምን አይነት ክፉ ሰይጣን አእምሯችን እንደደፈነው እንደዘጋው አላውቅም። ብዙ ጊዜ ሳስበው ኢትዮጵያዊ ሳየው ሲንከራተት አየዋለሁ። እኔን ጨምሮ ስንንከራተት አየዋለሁ። በጣም ያሳዝናል። ይሄ ጥላቻ፣ ይሄ ክፉ አነጋገር፣ ኔጌቲቭ የሆነ ንግግር የትም አያደርሰንም። ከዚህ ከኮታ አስተሳሰብ ወጥተን ድሎት ያለው ምቾት ያለው መልካም ነገር ያለውን ነገር እንመኝ። ሁሌ ስድብ፣ ሁሌ ጥላቻ፣ ሁሌ አንዱን ማደናቀፍ፣ አንዱን መጣል አይሰለችንም? ኧረ በቃን። ብዙ ነገር እየተማርኩ ነው። ተበላ፣ ተጠጣ፣ መርከብ ላይ ፕሌን ላይ ተወጣ፣ ሌክዠሪ ላይፍ ተኖረ፣ በማግስቱ የሚረሳ ጉዳይ ነው። ምንም እዚህ ምድር ላይ አዲስ ነገር የለም። የስንትና ስንት ሺህ ዓመት ታሪክ ያለው ቦታ ላይ ያለው ጠፍተዋል። ግን ለቀጣዩ ትውልድ ለሀገራችን ታሪክ መተውና ጥሩ ነገር ትቶ ማለፍ ልክ እዚህ እንትን ግድግዳው ላይ እንደተጻፈው አይነት ስም ጥሎ ማለፍ ይቻላል። ይሄ ሰው ከዚህ ስንት ዓመት በፊት ጥሩ ነገር ሰርቶ አለፈ ይባላል። ክፉ ነገር ሲሰራም እንደዛው በትልቅ በቅርስ ይቀመጣል። ክፉ ነገር ሰራ ተብሎ እና አንዱ አንዱን ይመተቸት ትተን አንዱ በቃ ይበቃናል፣ በቃ እኛ ምንድነው ታሪካችን በቃ ከውሃና በረሃና ባህር አያልፍም ማለት ነው። በቃ ይበቃናል። ከደም መፋሰስ አያልፍም ማለት ነው። በቃ ይበቃናል። በቃ ሁላችንም ተጎድተናል። አንዱ አንዱን ሲጠልፍ ኖሯል። ማንም ከማንም አይበልጥም። ነገር ግን እንደ ኢትዮጵያ እንደ ህዝብ ግድ የለም እንሰባሰብ፣ እንመካከር። ያለንበት ነገር ጥሩ አይደለም፣ አደጋ ላይ ነው። ቸር ሰንብቱ።